ኦኬ እንግዲህ የትርፍ ሰዓት ስራ አከፋፈል ምጣኔዎች በዚህ መልኩ ከተመለከትን አሁን ደግሞ ምሳሌዎችን ወይም ኢላስትሬሽኖችን ወስደን አጠቃላይ የኦቨርታይም ኢርኒንግ እንዴት እንደሚሰላ እንመለከታለን። እዚህ ጋር አንድ ኤግዛምፕል አለን። ABC company has the following information for the month of September 30, 2017 እንግዲህ ወደ 4 ሰራተኞች አሉን። የእያንዳንዱ ሰራተኛ ቤዚክ ሳላሪ ተጠቅሷል። ኦቨርታይም ሃወርስ ወርክድ ወይም ደግሞ ጠቅላላ የሰሩት የትርፍ ሰዓት ስራ ምን ያክል እንደሆነ ተጠቅሷል። በየትኛው ጊዜ ወይም ደግሞ ዱሬሽን ኦፍ ሃወርስ ደግሞ ተጠቅሷል። ስለዚህ ይህንን ኢንፎርሜሽን መሰረት በማድረግ የእያንዳንዱ ሰራተኛ የኦቨርታይም ኢርኒንግ ወይም ኦቨርታይም ፔይመንት ምን ያክል እንደሆነ እናሰላለን ማለት ነው። የመጀመሪያው ሰራተኛ ሰናይት ባህሩ ናቸው። ቤዚክ ሳላሪያቸው 2880 ነው። ኦቨርታይም ሃወርስ ወርክድ ወይም ደግሞ የትርፍ ሰዓት ስራ የሰሩት ለ8 ሰዓት ያክል ነው። ይህንን የትርፍ ሰዓት ስራ የሰሩበት ጊዜ ደግሞ ከ6 AM እስከ 10 PM ነው ወይም ደግሞ ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ድረስ ነው የትርፍ ስራቸውን የሰሩት። ሁለተኛው ሰራተኛ አብዱ ከድር ናቸው። ቤዚክ ሳላሪያቸው 4800 ነው። ኦቨርታይም ሃወርስ ወርክድ ወይም የትርፍ ሰዓት ስራ የሰሩት ለ10 ሰዓት ያክል ነው። ይህንን የትርፍ ሰዓት ስራ የሰሩበት ጊዜ ደግሞ ከ10 PM እስከ 12 AM ወይም ደግሞ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ድረስ ነው ማለት ነው። ሶስተኛው ሰራተኛ ከበደ ወልዴ ናቸው። ቤዚክ ሳላሪያቸው 8640 ነው። ኦቨርታይም ሃወርስ ወርክድ ወይም ደግሞ የትርፍ ሰዓት ስራቸውን የሰሩት ለ12 ሰዓታት ያክል ነው። ይህንን የትርፍ ሰዓት ስራ የሰሩት ደግሞ በሳምንት የረፍት ቀናት ተብለው በሚጠቀሱት ቀናት ነው። ስለዚህ በዊክሊ ረስት ዴይስ ነው የሰሩት ማለት ነው። የመጨረሻው ሰራተኛ ሀና ብርሃነ ናቸው። ቤዚክ ሳላሪያቸው 25344 ነው። የትርፍ ሰዓት ስራቸውን የሰሩት ለ16 ሰዓታት ያክል ነው። ይህንን የትርፍ ሰዓት ስራ የሰሩት ደግሞ በህዝብ በዓላት ወይም ደግሞ በፐብሊክ ሆሊዴይ ላይ ነው ማለት ነው። ስለዚህ ይህንን አጠቃላይ ኢንፎርሜሽን ከግምት ውስጥ በማስገባት የእያንዳንዱ ሰራተኛ የኦቨርታይም ኢርኒንጋቸው እንዲሁም ደግሞ ተጣርቶ እጃቸው ላይ የሚደርሰው ኔት ፔያቸው ምን ያክል ነው የሚለውን እንመለከታለን ማለት ነው። እዚህ ጋር አንድ ተጨማሪ ኢንፎርሜሽን ተሰጥቶናል። ምንድነው የሚለው? Salary is paid on monthly basis and each employee is expected to work for 192 hours per month or 24 working days in a month ነው የሚለን። ስለዚህ እያንዳንዱ ሰራተኛ ክፍያ የሚፈጸምለት ወይም ደግሞ ደሞዝ የሚከፈለው በወየወሩ መጨረሻ ነው ወይም ደግሞ on monthly basis ነው። ከዛ በተጨማሪ እያንዳንዱ ሰራተኛ በአንድ ወር ውስጥ ይሰራል ተብሎ የታሰበው መደበኛ የስራ ሰዓት 192 ሰዓታት ነው ወይም ደግሞ 24 የስራ ቀናት ነው ማለት ነው። ይህም ማለት በአንድ ቀን 8 የስራ ሰዓታት አሉ ተብሎ ነው የሚጠበቀው። ስለዚህ አንድ ሰራተኛ በአንድ ቀን 8 ሰዓታት የሚሰራ ከሆነ በሳምንት ወይም ደግሞ በ6 የስራ ቀናት ውስጥ 48 ሰዓታትን ይሰራል ማለት ነው። ያ ማለት ከሰኞ እስከ ቅዳሜ ድረስ 8 ሰዓታትን የምንሰራ ከሆነ 6 ሲባዛ በ8 ብናደርግ 48 ሰዓታትን እንሰራለን ማለት ነው። በሳምንት 48 ሰዓት የምንሰራ ከሆነ በአንድ ወር ወይም ደግሞ በ4 ሳምንት ደግሞ 192 ሰዓታትን እንሰራለን ማለት ነው። ስለዚህ እያንዳንዱ ሰራተኛ በአንድ ወር ውስጥ ይሰራል ተብሎ የታሰበው የስራ ሰዓት 192 ሰዓት ነው ወይም ደግሞ 24 ቀናትን ነው የሚለን። ስለዚህ ይሄ የተሰጠን ኢንፎርሜሽን ነው። ይህንን መሰረት በማድረግ ኦቨርታይም ፔይመንትን ወይም ኦቨርታይም ኢርኒንግን በቀላሉ ካልኩሌት እናደርጋለን ማለት ነው። ኦቨርታይም ኢርኒንግ ወይም ደግሞ ኦቨርታይም ፔይመንት ቅድም እንዳልነው ፎርሙላው ምንድነው? ሪጉላር ሃወርሊ ሬት ሲባዛ መልቲፕላየር ወይም ደግሞ ሬታችን ያ ማለት ምጣኔያችን ሲባዛ በኦቨርታይም ሃወርስ ወርክድ ምን ማለት ነው? አንድ ሰራተኛ በመደበኛ ስራው በሰዓት የሚከፈለው የገንዘብ መጠን ወይም ደግሞ በሰዓት የሚከፈለው ደሞዝ ሲባዛ በምጣኔው ሲባዛ
ጠቅላላ በሰራው የትርፍ ሰዓት ስራ ብዛት ማለት ነው። ወይም ደግሞ ሲባዛ ጠቅላላ በሰራው የትርፍ ሰዓታት ማለት ነው። ስለዚህ በመጀመሪያ የኦቨርታይም ኢርኒንግን ካልኩሌት ከማድረጋችን በፊት ሬጉላር ሃወርሊ ሬት ካልኩሌት መደረግ ይጠበቅበታል ማለት ነው። ስለዚህ የእያንዳንዱን ሰራተኛ በሰዓት በመደበኛ ስራው በሰዓት ምን ያክል ክፍያ እንደሚከፈላቸው ማስላት ይጠበቅብናል ማለት ነው። ቅድም እንዳልነው ሬጉላር ሃወርሊ ሬት ወይም ደግሞ በመደበኛ ስራችን በሰዓት ምን ያክል ይከፈለናል የሚለውን ካልኩሌት ለማድረግ የአንድ ሰራተኛ ወርሃዊ ደሞዝ ወይም ደግሞ ቤዚክ ሰለሪ ሲካፈል በወር ውስጥ ለምን ያክል ሰዓታት ይሰራል የሚለውን ወይም ደግሞ ቶታል ነምበር ኦፍ ሃወርስ ኢን ኤ መንዝ ስናካፍል ሬጉላር ሃወርሊ ሬትን ማግኘት እንችላለን ማለት ነው። ስለዚህ ሃወርሊ ሬት ወይም ሬጉላር ሃወርሊ ሬት ኢኳልስ ቱ ቤዚክ ሰለሪ ሲካፈል ለነምበር ኦፍ ወርኪንግ ሃወርስ ኢን ኤ መንዝ ነው። ለምሳሌ የመጀመሪያውን ሰራተኛ ወይም የሰናይት ባህሩን ብናይ ሬጉላር ሃወርሊ ሬታቸውን መጀመሪያ ካልኩሌት ማድረግ አለብን። ስለዚህ ቤዚክ ሳላሪያቸው ስንት ነው? 2880 ነው። በአንድ ወር ውስጥ የስራ ሰዓት ተብሎ የተጠቀሰው ስንት ነው? 192 ሰዓታት ነው። ስለዚህ 2880 ሲካፈል ለ192 ብናደርግ 15 እናገኛለን ማለት ነው። ስለዚህ ሰናይት ባህሩ በመደበኛ ስራቸው በሰዓት የሚከፈላቸው 15 ብር ነው ማለት ነው። ሬጉላር ሃወርሊ ሬታቸው 15 ብር ይሆናል ማለት ነው። ሬጉላር ሃወርሊ ሬትን ካገኘን በቀላሉ ኦቨርታይም ኢርኒንግን ካልኩሌት ማድረግ ይቻላል። ያ ማለት ሬጉላር ሃወርሊ ሬት ሲባዛ መልቲፕላየር ወይም ሬት ሲባዛ ኦቨርታይም ሃወርስ ወርክድ አድርገን የአንድን ሰራተኛ ኦቨርታይም ኢርኒንግ ማግኘት እንችላለን ማለት ነው። ስለዚህ የሰናይት ባህሩ ሬጉላር ሃወርሊ ሬታቸው 15 ነው ሲባዛ ሬቱ ወይም ደግሞ ተባዝቶ የሚሰላበት ምጣኔ ቅድም እንዳልነው 1.5 ነው። ምክንያቱም የትርፍ ሰዓት ስራቸውን የሰሩት ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ስለሆነ በዚህ ሰዓት የተሰሩ የትርፍ ሰዓት ስራዎች ደግሞ የሚባዙበት ምጣኔ 1.5 ነው ማለት ነው። ስለዚህ ሲባዛ ጠቅላላ የሰሩት የትርፍ ሰዓት ብዛት ደግሞ ስንት ነው? ለ8 ሰዓታት ነው የሰሩት። 15 ሲባዛ በ1.5 ሲባዛ በ8 ብናደርግ የሰናይት ባህሩ የኦቨርታይም ኢርኒንግ 180 ብር ይሆናል ማለት ነው። ሁለተኛው የአብዱ ከድር ነው። የአብዱ ከድር በተመሳሳይ የሬጉላር ሃወርሊ ሬት ካልኩሌት መደረግ ይጠበቅበታል። ስለዚህ ቤዚክ ሳላሪያቸው 4800 ነው ሲካፈል ለ192 ወይም ደግሞ በወር ውስጥ ላሉ ሰዓታት ስናደርግ በሰዓት የሚከፈለው አብዱ ስንት ነው ማለት ነው? 25 ብር ነው ማለት ነው። ሲባዛ በ1.5 እናደርጋለን። ምክንያቱም አብዱ ከድር የትርፍ ሰዓት ስራውን የሰራው ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ስለሆነ በዚህ ጊዜ ለሚሰሩ የትርፍ ሰዓት ስራዎች ደግሞ የሚባዛበት ምጣኔ 1.75 ነው ማለት ነው። ሲባዛ አብዱ የሰራው ጠቅላላ የትርፍ ሰዓት ስራ ደግሞ ለ10 ሰዓታት ያክል ነው። ሲባዛ በ10 እናደርጋለን 437 ብር 50 ሳንቲም እናገኛለን ማለት ነው። ሶስተኛ የከበደ ወልዴ ነው። የከበደ ወልዴ ቤዚክ ሳላሪያቸው 8640 ነው። ስለዚህ መጀመሪያ ሬጉላር ሃወርሊ ሬታችንን ካልኩሌት እናደርጋለን። ስለዚህ ቤዚክ ሳላሪ ሲካፈል ለነምበር ኦፍ ሃወርስ ኢን ኤ መንዝ ስናደርግ ያ ማለት 8640 ሲካፈል ለ192 ስናደርግ 45 እናገኛለን። ሲባዛ በሬቱ ወይም በመልቲፕላየሩ እናደርጋለን። አቶ ከበደ ወልዴ የትርፍ ሰዓት ስራቸውን የሰሩት በሳምንት ረፍት ቀናት ስለሆነ በዚህ ጊዜ ለሚሰሩ የትርፍ ሰዓት ስራዎች ደግሞ ምጣኔያቸው 2 ነው ብለናል። ስለዚህ ሲባዛ በ2 እናደርጋለን። ሲባዛ የሰሩበት የትርፍ ሰዓት ብዛት ደግሞ ለ12 ሰዓታት ያክል ነው። ሲባዛ በ12 አድርገን 1080 እናገኛለን። በመጨረሻም የሃና ብርሃነ ቤዚክ ሳላሪ 25344 ነው። በመጀመሪያ የሬጉላር ሃወርሊ ሬታችንን ካልኩሌት እናደርጋለን። ቤዚክ ሳላሪያቸው 25344 ብር ነው ሲካፈል ለ192 ስናደርግ ሬጉላር ሃወርሊ ሬታችን 132 ብር ይሆናል። ያ ማለት ሃና ብርሃነ በሰዓት የሚከፈላቸው የገንዘብ መጠን ወይም የደሞዝ መጠን 132 ብር ነው ማለት ነው። ሲባዛ ይህንን የትርፍ ሰዓት ስራ የሰሩት በህዝብ በዓላት ወይም በፐብሊክ ሆሊዴይ ስለሆነ
በዚህ ጊዜ የሚሰሩ የትርፍ ሰዓት ክፍያዎች ወይም የትርፍ ሰዓት ስራዎች ደግሞ ሬታቸው ወይም ምጣኔያቸው 2.5 ነው ሲባዛ ሀና ብርሃነ የሰሩት ጠቅላላ የትርፍ ሰዓት ብዛት ደግሞ 16 ሰዓት ነው ወይም ለ16 ሰዓታት ያክል ነው የሰሩት። ስለዚህ ይህንን ስናደርግ 5280 እናገኛለን ማለት ነው። ስለዚህ ይሄ እያንዳንዱ ሰራተኛ የሚያገኘው የኦቨርታይም ኢርኒንግ ይህንን ይመስላል ማለት ነው። ይሄኛው ግን እጃቸው ላይ የሚደርሰው የተጣራ የኦቨርታይም ኢርኒንግ አይደለም ራይት። ይሄኛው ያልተጣራ የሰራተኞች የትርፍ ሰዓት ክፍያቸው ነው ወይም ደግሞ ቅድም ግሮስ ፔይ ብለን የተመለከትነው ምንም አይነት ታክስ ሳይቀነስ ለሰራተኛው የሚደርሰው አጠቃላይ የትርፍ ሰዓት ክፍያ ይሄንን ይመስላል ማለት ነው። ለሰራተኛው እጁ ላይ የሚደርሰው ወይም ደግሞ ኔት ፔይውንስ እንዴት ካልኩሌት እናደርጋለን ያልን እንደሆነ እንግዲህ እነዚህ ቤዚክ ሳላሪዎች ወይም ደግሞ የሰራተኞች መንዝሊ ሳላሪዎች የሚያርፉበት የታክስ ሬት አለ። ለምሳሌ የሰናይት ባህሩን ብንመለከት ቤዚክ ሳላሪያቸው 2880 ነው። ስለዚህ ይሄኛው ቤዚክ ሳላሪ የሚያርፍበት የታክስ ብራኬት 15% ነው። ያ ማለት ከ2001 ብር እስከ 4000 ብር ድረስ የሚከፈላቸው ሰራተኞች የሚከፍሉት የግብር ምጣኔ 15% ነው። ስለዚህ ያገኘነውን የኦቨርታይም ኢርኒንግ ሲባዛ በ85% እናደርጋለን። ምክንያቱም 15% ታክስ ከሆነ ሰራተኛው እጅ ላይ የሚደርሰው 85% ነው ማለት ነው። ስለዚህ ለምሳሌ 180 ሲባዛ በ85% ብታረጉ የሰራተኛው የተጣራ የኦቨርታይም ክፍያ ወይም ኔት ፔይ የምንለውን ማግኘት ይቻላል ማለት ነው። ካልሆነ ደግሞ የሰራተኞችን የኦቨርታይም ክፍያ ከሰራተኞች ቤዚክ ሳለሪ ጋር አብሮ ደምሮ አንድ ላይ ታክሱን ማስላት ይቻላል ማለት ነው። የተሻለው መንገድ ግን የሰራተኞች ቤዚክ ሳለሪ ጋር ኦቨርታይምን ወይም ግሮስ ፔይን አብሮ ደምሮ ታክስን አብሮ ማስላት የተሻለው መንገድ ይሆናል ማለት ነው። በቀላሉ እዚሁ ላይ ማስላት እንፈልጋለን ካላችሁ ደግሞ አሁን በነገርኳችሁ መንገድ ማስላት ትችላላችሁ። ያ ማለት ለምሳሌ የሰናይት ባህሩ የግሮስ ፔያቸው ወይም ደግሞ ያልተጣራ የትርፍ ሰዓት ክፍያቸው 180 ብር ነው። ስለዚህ ኔት ፔያቸው ወይም እጃቸው ላይ የሚደርሰውን ማወቅ ከፈለጋችሁ 2880 በየትኛው የታክስ ብራኬት ውስጥ እንደሚገኝ መጀመሪያ ማወቅ ይኖርባችኋል። ስለዚህ ይሄኛው በአዲሱ የታክስ ህግ መሰረት 15% ታክስ ሬት አለው። ስለዚህ 15% ታክስ ነው። ለሰራተኛው የሚደርሰው 85% ነው ማለት ነው። ስለዚህ 180 ሲባዛ በ85% ብታረጉ ሰናይት ባህሩ እጅ ላይ የሚደርሰውን ኔት ፔይ ወይም የተጣራ የትርፍ ሰዓት ክፍያውን ማወቅ ትችላላችሁ ማለት ነው። ቀጥሎ የአብዱ ከድርን ማወቅ ከፈለጋችሁ የአብዱ ከድር ቤዚክ ሰለሪው 4800 ነው። ስለዚህ 4800 የሚገኘው ሶስተኛው ኳድራንት ላይ ነው። ያ ማለት ከ4001 እስከ 7000 ብር ድረስ የሚከፈላቸው ወይም ደሞዝ የሚከፈላቸው ሰራተኞች የሚከፍሉት የግብር ምጣኔ ወይም የታክስ ሬታቸው 20% ነው። ስለዚህ የአብዱ ከድር የኦቨርታይም ኢርኒንግ 437 ብር ከ50 ሳንቲም ነው ብለናል። ስለዚህ ታክሱ 20% ከሆነ ለአብዱ ከድር እጁ ላይ የሚደርሰው በስንት ተባዝቶ መሆን አለበት? በ80% ማባዛት ይጠበቅብናል ማለት ነው። ስለዚህ 437.5 ሲባዛ በ80% ብታረጉ አብዱ ከድር ላይ እጁ ላይ የሚደርሰውን የትርፍ ሰዓት ክፍያ በቀላሉ ማወቅ ትችላላችሁ ማለት ነው። ሶስተኛው የከበደ ወልዴ፣ ይሄኛው ደግሞ በአራተኛው ኳድራንት ላይ ነው የሚገኘው። ያ ማለት ከ7001 ብር እስከ 10000 ብር ድረስ የሚከፈላቸው ሰራተኞች የታክስ ሬታቸው ወይም የታክስ ምጣኔያቸው 25% ነው። ስለዚህ 25% ታክሱ ከሆነ ለሰራተኛው የሚደርሰው ወይም ደግሞ ሰራተኛው እጅ ላይ የሚደርሰው ስንት ነው ማለት ነው? 75% ይሆናል ማለት ነው። ስለዚህ ይሄኛውን የኦቨርታይም ክፍያ ያ ማለት 1080 ሲባዛ በ75% ብታረጉ የከበደ ወልዴ እጅ ላይ የሚደርሰውን ኔት ፔይ ወይም የተጣራ የትርፍ ሰዓት ክፍያ ታገኛላችሁ። እንዲሁም የመጨረሻው የሃና ብርሃነ፣ ይሄኛው ደግሞ በየትኛው የታክስ ብራኬት ውስጥ ነው የሚገኘው?
ከ14000 ብር በላይ በሚለው የታክስ ብራኬት ውስጥ ነው የሚገኘው ወይም ደግሞ የመጨረሻው ሬንጅ ላይ ነው የምናገኘው። ስለዚህ ከ14000 ብር ደሞዝ በላይ የሚከፈላቸው ሰራተኞች የታክስ ሬታቸው ወይም ደግሞ የግብር ምጣኔያቸው 35% ነው። የሰራተኛው እጅ ላይ የሚደርሰውን የተጣራ የኦቨርታይም ክፍያ ለማግኘት ከፈለጋችሁ በ65% አባዙታላችሁ ማለት ነው። ስለዚህ ከላይ እንደሰራ ነው 5280 ሲባዛ በ65% ብታደርጉ ሀና ብርሃነ ላይ ወይም ሀና ብርሃነ እጅ ላይ የሚደርሰውን የተጣራ የትርፍ ሰዓት ክፍያ በቀላሉ ማግኘት ትችላላችሁ ማለት ነው። ይህንን በዚህ መንገድ ማስላት ካልፈለጋችሁ ግን የሰራተኞች አጠቃላይ የኦቨርታይም ኢርኒንግ፣ አሎዋንስ፣ ቦነስ፣ ኮሚሽን አንድ ላይ ከቤዚክ ሳላሪ ጋር አብሮ ተደምሮ ታክስ እንደምንሰራው እንደ ሁልጊዜው ታክስ መስራት ወይም ደግሞ ማስላት እንችላለን ማለት ነው። ዛሬ የነበረኝ ቆይታ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ በሌላ ርዕስ እንገናኛለን። እስከዛው